የመሻት ወልቀስድ የማሰብ ኒያና ቀስድ አንድ ናቸው። ወደሊሉ ለዚህም ማስረጃችን በሱረቱ ሁድ ላይ ያለው የቁርአን አያ መን ካነ ዩሪዱ الحياة الدنيا ይችን የቅርቢቷን ጠፊ ፋኒ የሆነችውን ዱንያን የሚሻ የሆነ ሰው ይላል አላህ Subhanahu Wa Ta'ala ወዚነታሃ የሷን ውበቷንና ነጸብራቋን የሚሻ የሆነ ንወፊ ኢለይሂም ወደነሱ እንሰጣቸዋለን እንሞላላቸዋለን አዕማለሁም ስራዎቻቸውን ፊሃ በሷ ንወፊ ኢለይሂም አዕማለሁም ወሁም እነሱ ፊሃ በዛች እዚህ ዱንያ ላይ የሚፈልጓቸው ምንም የማይቀናነስ የማይሸራረፍባቸው ሲሆን نوفي إليهم أعمالهم فيما هم فيها لا يبخسون أولئك اندهينتوቹ ليس لهم لنሱ የላቸውም في الآخرة بآخرة የላቸውም إلا النار እሳት እንጂ ሌላ መመለሻ ሌላ የሚጠብቁት ነገር የላቸውም። የሰሩት መልካም ስራ ሐሳብ ይባል وحبط ما صنعوا فيها ምድር ላይ ያሉ ለሰማይ ቤት ለፈጣሪ ብለው የሰሩት ነገር በሙሉ ታበሰ ተጠራረገ። በምን ምክንያት? በአላህ Subhanahu Wa Ta'ala በሐሳባቸው በኒያቸው በአላህ የካዱ በአላህ ያጋሩ ናቸውና وحبط ما صنعوا فيها وباطل ውድቅም ነው ተቀባይነት የሌለው ነው። ማካኑ ያመሉን የሚሰሩት የነበረው ስራ ውድቅና ተቀባይነት የሌለው ነው። من كان يريد الحياة الدنيا وزينتها شرك النية والإرادة والقصد بنا من كان يريد إراداتቸው እነሱ የዚች የቅርቢቷን ዓለም እናም የዚችን የቅርቢቷን ዓለም የዱንያ ብልጭልጭና መዋቢያዎቿን ነው። نوفي إليهم أعمالهم እንደው በኔ ያመኑ ሰዎች መልካም ብለው የሚሰሩት ስራ ለአኺራ ማስቀምጥላቸውና ለአኺራ ጀዛቸውን ማጠብቃቸው የሆኑት አማኝ የሚሰሩትን እነሱ የሚሰሩትን ተመሳሳይ እዚች ምድር ላይ የሰሩ በዚህ መስራታቸው ደግሞ እኔን ሳይሆን ታሳቢ ያደረጉት ይችኑ የቅርቢቷን የዱንያ ወይ እንግዲህ መታወቅን መታየትን መሰማትን እና نوفي إليهم أعمالهم فيها እንሞላላቸዋለን። የተራበን አብልተው ከሆነ እዚሁ በዛ ባበሉት የተራበን በማብላታቸው እዚሁ ዱንያ ላይ እጀዛቸዋለሁ ከፍላቸዋለሁ። አኺራ የሚባል የላቸውምና أولئك الذين ليس لهم في الآخرة إلا النار እሳት እንጂ ሌላ ምንም አይጠብቃቸው። ለምን? ከአላህ Subhanahu Wa Ta'ala ለአላህ ብቻ ብለው የሚያደርጉት ለአላህ ብቻ ተብሎ የሚደረግ ነገር እነሱ ደግሞ ለዚች ለዱንያና ለቅርቢቷ ዓለም ብቻ ብለው የሚያደርጉ ስለሆኑ والنوع الثالث ሶስተኛው የሽርክ አልአክበር አይነት ሽርክ ጧዓ የመታዘዝ የሆነ የመታዘዝ እና የመከተል የሆነ ማጋራት ነው። ሶስተኛው የሽርክ አልአክበር አይነት የመታዘዝ እና የመከተል የሽርክ አይነት ነው። የመታዘዝና የመከተል የሽርክ አይነት ብለን ስንል ምን ማለት ነው? والدليل لزيم ማስረጃችን قول الله تبارك وتعالى الله سبحانه وتعالى ብሎ ያለው ነው በሱረቱ ተውባ ላይ اتخذوا ያዙ احبارهم ሊቃውንቶቻቸውን ያዙ ወሩህባነሁም መለኩሴዎቻቸውን ያዙ ምን አድርገው ያዙ? አርባ አምላክ አድርገው ያዙ
من دون الله كالله والمسيح ابن مريم يا مريم اللج مسيحا አድርገው ያዙ ምን አድርገው ያዙ አምላክ አድርገው ያዙ ነገር ግን ሁላቸውም ወማ ኡሚሩ አልታዘዙም ነበር ኢላ ሊያዕቡዱ ኢላሃን ዋሂድ አንድ የሆነ አምላክ እሱም እነሱን ካልነበር ወደ ነበር ያመጣቸው የሆነውን ጌታ እሱም በብቸኝነት ሊያመልኩትና ሊገዙት እንጂ ከዚህ ውጭ የታዘዙ አልነበሩ ነገር ግን እነሱ አህባር ሊቃውንቶቻቸው ወደ እነሱ የተወረደውን ኩቱብ በተገቢ መንገድና በስርዓት ያውቁታልና ይችሉታል ይሰሩበታል ብለው የሚያምኑባቸው የሆኑ ከነሱ የተሻሉ የመምራት የማስተማርና እንዲሁም ህዝቦችን በበላይነት ስለ እምነቱ አባት ይሆናሉ ባለቤት ይሆናሉ ያሏቸውን ክፍሎች እነሱን አድርገው ያዟቸው መለኩሴዎቻቸው ነው ምድር በቃን ብለው ለሰማይ ቤት ብቻ ብለው ሙሉ በሙሉ ማንነታቸውን ለፈጣሪ የሰጡ የሆኑ መለኩሴዎች ከተለበሎችን እነሱን አርባብ አድርገው ያዟቸው አርባብ ማለት ጌታ አድርገው ያዟቸው እንዴት ነው እነሱን ጌታ አድርገው ያዟቸው ቢባል እነሱም ያዟቸው ነገር በሙሉ ይተገብራሉና ይፈጽማሉ ይታዘዛሉ አላህ Subhanahu Wa Ta'ala በአላህ የማጋራት ተግባርን እነሱ ቢያዟቸውም ያን ትእዛዝ ይተገብራሉና ይፈጽማሉ አላህ ማንኛውንም የሰው ልጅና ጋንንት በላካቸው ረሱሎች አማካኝነት እሱም በብቸኝነት ሊያመልኩና ሊገዙ ብቻ የታዘዙ ነው ይላል ላኢላሃ ሊያመልኩት የተገባ አምላክ በፍጹም የለም ኢላ ሁ ከአንድ አላህ በስተቀር ሱብሃነሁ ጥራት ተገባው አማ ይሽሪኩን አጋሪዎች ሁሉ በሱ የሚያጋሩበት ከመሆን ጥራት ተገባው وتفسيرها يزيد آية مابراريانا تنتنوا الذي لا إشكال فيه بس منم عينت مامتاتاتنا عندهم ያልተገለጸ ግራጋቢ የሚባል ነገር የሌለው የሆነ ትንታኔዋና ማብራሪያዋ ጧዓቱል ዑለማዎችን መታዘዝ ነው ወልዑባድ አላህን ብቻ እናመልካለን የሚሉ አቢዶችን መታዘዝ ነው በመን ዙሪያ ፊልማሲያ በወንጀል እነሱን መታዘዝ ይሄ ነው በዚህ የቁርአን አያ ቀደምቶች የተከሰሱ የተወቀሱበት ላ ዱዓኡሁም ኢያሁም እነሱን ማምለካቸው እነሱን መጥራታቸው በመጥራት አይደለም እነሱም ያዟቸውን ነገር ሁሉ ሰሜና ዋጧና ይላሉ በማሲያ በወንጀልም ሲያዟቸው كما فسرها النبي صلى الله عليه وسلم لعدي بن حاتم እንዳብራሩት ይችን አያ لما سأله በጠየቃቸው ጊዜ فقال من አላቸው ለስና نعبدهم እኛ እነሱን እንኳን አናመልካቸውም ለነሱ ብለን የምንሰግደው ሶላት የለንም ለነሱ ብለው የምንጾመው ጾም የለንም ለነሱ ብለን የምንሰጠው ዘካ የለንም ለነሱ ብለን የምናደርገው ሐጅ የለንም ለስና نعبدهم አናመልካቸውም እኮ አላቸው فذكر له نبي صلى الله عليه وسلم አወሱለት ለዓዲ ብኑ ሐቲም ምን አሉት أن عبادتهم እነሱን ማምለክ ብሎ ማለት ጧዓቱን መታዘዛችሁ ነው ፊል ማዕሲየቲ በወንጀል ሲያዟችሁ ታዘዛችኋቸው ሐላሉን ሐራም ሲያደርጉ ሐራሙን ሐላል ሲያደርጉ ሰምታችሁ ተከተላችኋቸው النوع الرابع አራተኛው የሽርከን አክበር አይነት ሽርኩል መሐባ የመውደድ የሆነ ማጋራት ነው የመውደድ የሆነ ማጋራት ወደሊሉ ለዚህም ማስረጃችን ቀውሉ ተዓላ በሱረቱል በቀራ 165ኛው አያ ላይ ومن الناس ከሰው ልጆች መካከል አሉ መየተኺዙ የሚይዟሉ من دون الله ከአላህ ውጭ ያለን አካል የሚይዟሉ አንዳጅ ለአላህ ባላንጣ የማንነቱ ተቀናቃኝ አድርገው የሚይዙ አሉ
ለአላህ አምሳያና ቢጤ አድርገው መያዛቸው ብቻም ሳይበቃቸው ዩሂቡነሁም ከአላህ ጋር አጋርተው የሚያመልኳቸውን የባዕድ አምልኮት ይወዷቸዋል። ከሁቢላህ ልክ እንዳላህ አላህን እንደመውደድ ወይም በአላህ በትክክል ያመኑ አማኞች አላህን የሚወዱትን ያክል ሙሽሪኮች ከአላህ ውጭ ያለ ከአላህ ጋር የሚያመልኩትን የሽርክ ተመላኪ ክፍላቸውን በጣም አድርገው ይወዳሉ። ይህ ሽርኩል መሐባ ይባላል። ሽርከን አክበር እንግዲህ በራሱ ራሱን የቻለ 4 ክፍል እንደነበረው ተመልክተናል። ሁላቸውም ሙኸሪጅ ሚነል ሚላ ከእስልምና የሚያወጡ የሆኑ ክፍሎች ናቸው ማለት ነው። ኢንሻአላህ ለዛሬ እዚህ ጋር ይበቃናል። አላህ ሱብሓነሁ ወተዓላ ንያ ላይ ማቀድና መመኘት ይካተትበታል። መመኘት የሚለው አይካተትበትም። ማቀድ የሚለውም ነገር እንደዚሁ ማለት ነው። ግን የቁርአን አያዎች አሉ ሐታ በቀልባችሁ የምታስቧቸው ነገሮች ሁሉ እኔ ዘንድ ተጠያቂ የሚያደርጓችሁ ናቸው የሚል አለ። ሆኖም ግን አንድ ሰው በማቀዱ አቅዶ ከዛ ወደ ተግባር የተሸጋገረበት መሆኑ ነው ሙሉ በሙሉ እሱን ሽርከን አክበር ውስጥ የሚያስገባው ማለት ነው። ሲያቅድ ለስራ ቢያቅድ እንደዚህ በዚህ እንደዚህ ባረግ ምናምን ብሎ ያቅድ ይህ ከእምነት ጋር የተያያዘ የሆነ ነው። ከዛ ስራ ይህንን ልሰራ ይህንን ላደርግ እንዲልል እሱም ቢሆን ማዕሲያ ወንጀል የሆነ ነገርን እንኳን ቢያስብ ከመሰረታዊ እምነት ላይ ባልሆነ ጉዳይ ማለት ነው። ወንጀል የሆነ ነገርን እንኳን ቢያስብ ልክ ሳይሰራው ሲቀር እንደ አንድ ሐሰናት